ማሚዬ ሸበላው ማሚዬ ሸበላው አይ አቤቴ ማሚ ቁመቱ ያሎጋ ቁመቱ ደረቱ አቤት ሲክስ ፓኩ የጥርሱ ጥራት የፊቱ ጥራት የወንዶች ቆና ማሚ ይወደሰለ እስኪ ፍግዛዊ ትሹ እንዴት እንደሚያምር እኔ ካንተ ጋር ግን በመጫወት በጣም እድለኛ ነኝ ማሚ። እይ ተመልከቱት ኩራቱን ጅንን ማለቱ እዩት በቃ ጣራ የሆነ ግርማ ሞገሱ ራሱ ያንበዛ እኮ ነው። በቃ ከበድ ይላል። በቃ ነጠላ እኮ አይደለም ማሚ ከበድ ያለ የሆነ ደረብ ያለ ሰውነት ነው ያለው። ፈገግ ዛሬ ደግሞ እንዴት ነው ጽድት ብሎ የገባኸው? ሸሚዙ ሲያምር ዝነጣው ሲያምር ወይ ማሚዬ እኔ በጣም እድለኛ ነኝ ካንተ ጋር በመጫወቴ። አራተኛ ሚስት ትፈልጋለህ ማሚ? ፊቱ ራሱ ሲያበራ መብራት ማሚዬ ቅጣት ቅጣኛውን እኔ ባንተ መቀጣት በቃ ለኔ ትልቅ ዞህለቶሪ ማለት ነው። ቅጣኝ። እሺ እናመሰግናለን። ቴንክ ዩ። በነገራችን ላይ ሄለን በጣም የዋህና ደግ ሴት ናት በጣም። ስለዚህ አንደኛ ቅጣት ዛሬ ፍቅር ስለተጫወሽ በጣም አመሰግናለሁ። ቀለበት ታገባኛለህ ትጠይቀኛለሽ ዛሬ? ይሄ ምስኪን ቀጣውን ያቀለዋል። ሁለተኛስ ያው ቀለበትን ብታረጊ በጣም ደስ ይለኛል። ሁለተኛ ቅጣት ቲቪው አለ ልላክልህ ቲቪውን ማሜ ፕሊስ። ከባድ ቅጣት ሳይሆን በቃ እሺ ያው ቲቪን ክፈቺ ልበላት። ቲቪው አለ ልክፈትልህ? አሳይኝ። እሺ ያ እኛ በፍቅር ስላማለችኝ ልቤን አስደነገጠችውና ቲቪውን ትክፈተው ሳይሆን ሰማሪው ሲሆን የሴት ሲሆን አንቺ እንጥላም አችሪ ስለኔ መልክ ውበት ግርማ ሞገስ ተፋብ አንተ ክብረ ቢስ መሀይም ሴት ዶሮ ሲያስጠላ ወንድ ላም አህያ አንከፍ ከረፈፍ አገጫን ክብረ ውድለት ምንት ትምት ሲያስጠላ በቃኒ ምንድነው የሚመስለው? ብትቀባት ወዛ ብትበላት ወዛ እያደርክ አመድ እያደርክ አፈር እያደርክ ማንጉርት ጉርጥ አንድ ቀን የሰው ልጅ እንደው የሆነ ነገር ራሱ አያምርም። ይሄን ያክል ብር ይሰጣል። ብሩን በምን ነው የምታስገባው አንተ? ሲያስጠላ ክብረ ቢስ ደግሞ አንተ እንደዛ ማሞድ በእግዚአብሔር ረከድ ካረጋችሁ አጥፉት። የቅድም ነው ያወራሁት ሲያስጠላ በማለት ተፋውደ ከሱ ኮረኮንጅ ፊት ላይ ይሄ ታስጠላ በእግዚአብሔር ታጫ ልበይ ደቼ እኔ ይበላል ተበልታ ያለቅ ሰውዬ ቆዳ በአጥንት ነው የቀረ ስጋ ቅብ እኔ ይበላል አንተ ቆዳ። ኦኬ እዚህ ጋር ያላችሁ ሁላችሁ ለአምስት በጣም ለወዳጆቻችሁ ሼር አድርጉ። ለወንድምክ፣ ለፍቅረኛ፣ ለጓደኛ፣ ለእህት፣ ለአሰሪክ 5 ሰው መርጣ ሼር አድርግ። ነመሸን ሸኒፍ ፖዚቲቭ ኤነርጂ የሆነ ለምርጥ ሰው ነመሸን ሸኒፍ ሼር ጎዳ ለአምስት ሰውዩ ሼር ገበሩ ኩለኩም ለአምስት ሰው ፍቅረኛዩ፣ ጓደኛዩ፣ ሀፍተዩ፣ ሽኮርዩ ለአምስት ሰብ ሼር ገበር መጥቶ ይዝና ነው። ብቻህን ለምን ትኮመክማለህ? እኔ መሰለህ ማሜ በቃ ሴቶች የሆነ ከፍ ሲያረጉት ገስት ላይ የመጡ ይስተሰማለች ምናምን ሲሉ በቃ የዋጉን መርቅኜ ሲያገኙ ቺኮ አሁን እኮ ስስ ጎን ነገኝ ስመረቀን ይገቡና ማምዬ በጣም ነው የምወድህ እኮ ምናምን ሲሉ በቃ ስልኩ ቁጥር ሁሉ እኮ መቀባበል ጀመርኩ። አልደውልም እንጂ መርቃኑ ሲጠፋ ይጠፋል። ላርጓ ሶስተኛ ቅጣት
ጠጋ ማሚ ወደዚህ በእናትህ በእግዚአብሔር ተዛራቅ ስታስጠላ ማሚ እናት ስታስጠላ ኧረ እኔ ልራቅ ኧረ እዛ ኢየሱስ ማርያም ናትጠጋ ወደዚህ ሶስተኛ ቅጣት የሆነ ነገር መስጠት ይሄ ነው የሆነ ሽላሊት ግድግዳ ላይ የሚለጥፈውን ታውቃለሽ ሽላሊት ያንን ነው የምትመስለው በማርያም ወደዛ ተጠጋና ቅጣት ነገር ሶስተኛ ቅጣት ይሄን የለበሽውን ብልጭልጭ ገዛሽ ልብስ ቀይረሽ የኔን ልብስ ቀደሽ ጨርሰሽ አንቺ ልገሽ ቱ ላርጎ ምትል ልብስ ቀደጅናትል ልብስ ቀደጅናትል አባኑ ምን ቀደው ልብሱን አንተ ልብስ ነው ይሄ ነው ይግባል ይሄ ጂል ልብስ ቀደጅ ላይ ነው እንዴ በመጀመሪያ ጌም ምን ሆነ ነው አራተኛ ቅጣት ያው ጎረቤት ምናምን ደውለሽ እንትን ይሄ መንገድ ስራ የሚሰሩትን ታውቂያለሽ የነሱ ምን አድርገሽ ሰርች እንደምታረጊ ልንገርሽና ሰርች አድርገሽ ትሬን እንዲልኩልሽ ማለት ትሬን ታውቂያለሽ እስካባተር እሱ ይላክና መጎተቻ እሱን እግርሽን እንደዚህ ከስራ አስገብተው ባህናትሽ ያቆምሽ ሴትዮ ሄደሽ ባህናትሽ ቁም እያልኩሽ ነው ካምርህ ነው እኔ ባናት እስቲ ያ አምስተኛ አለኝ ጠጋ በይ እንዴ ቴንክ ዩ የሆነ ሰው ኮሜንት አየው ጠጋ በይ መቼም ጡትሽን ነቅለሽ እዛ ውስጥ አስቀምጫ አትለኝም ቁም ሳጥን ውስጥ ምን ሌላ ምን አለ ጠጋ በይ ሴትዮ ጠጋ እንደ ቀድሞ ግርሽን አድርጊው እስኪ ምንድን ነው ያልኩሽ እንደዚህ ነው እስኪ ሂጅበት ማች ምናምን ምን ነው የምሄድበት ይሄ ሴትዮ አንቺ ዘገምተኛ ስሚ እኮ ምን እግሬ ነው ጫማውን ነው አዳምጪ ልብሴን ጨርሰሽ አልጋዬን አሳብረሽ ሙሉ በአንድ ጫማ አስቀርተሽ አንቺ ማች ለብሰሽ ትሄጂ ልጠብሽ አጠብሽ ሂጅበት ጫማ ማሚ በጭንቅላቴ መቆም አልችልም ይኸውልህ አንገቴ ሆዴ ውስጥ ነው ማገኘው ይሄ ፒቲ አንገቴ እዚህ ውስጥ ነው ማገኘው አንድ ጫማ እንዴት ነው ልብስስ እንዴት ነው ሳልተማ ገባ እንዴት ነው ቲቪ የምሰብረው እንዴ ማሚ ቀለል አድርገው በቃ አንተ ምን ነው እዚህ የምታካብደው ገጥመሻል ግጣሚ ያልኩሽ እኮ የመጨረሻ ነው የምጠይቀው እኔ ሳሸነፍህ ምን እንደምንቀጣህ በደንብ ታውቀዋለህ ማሚ ላይክ በህይወት ነው የምጫወተው ለራስ ስትል አምስተኛ ቅጣት ቀላል ጨምርበት ትንሽ ቀለል ያለ ለራስ ስትል ለራስ አምስተኛ ቅጣት አግቢው ሞቴን እመርጣለሁ በእግርሽ ውሃ ጠጪ ስድስተኛ አንቺ ሴቷ አህያ ትሆኛለሽ እኔ ወንዱ አህያ እሆንና ከዛ በኋላ ከአህያ ጋር የዋለች ጊደር ፈስተም ከአህያ ጋር ከሱ ጋር ሰው ነው ብዬ አህያ ጋር በመዋሌ አህያ ሁኛለኝ አህያ ምንድን ነው ከዛስ ምን ልትሰርኝ ነው አንቺ ምን ያለሽ ቅድስት ጭራሽ አህያ ሁኜ አረሳ አይነች ባለንጊነ ምን አለ ሰው ነው ይሻል ነበር ቁጣጣ አህያ ሜምበር ያልሆናችሁ ሜምበር ሆኖ ነሞኒ ሜምበር ኢንታይ ኤቭሪባዲ